ሰላም ወንድሞች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ስለ ጊት እና ጊትሀብን እናያለን ማለት ነው። እንዴት አድርገን ነው ኮዳችንን ወደ ጊትሀብ ፑሽ የምናደርገው እና ከዛም በኋላ ደግሞ የጊትሀብን ጥቅሞችን የተለያዩ ነገሮችን አብረን እናያለን ማለት ነው። ስለዚህ ከመጀመሪያው ጀምሮ ስለ ጊትሀብ ምንም የማታውቁ ከሆነ ይህን ቪዲዮ በደንብ ተከታተሉ። መጀመሪያ እንደምናደርገው ጊትሀብ ዶት ኮም ላይ እንገባለን። ጊትሀብ ዶት ኮም ላይ እንገባለን። ከዛ በኋላ እንደምናደርገው ሳይን አፕ ብላችሁ አካውንት ትከፍታላችሁ ማለት ነው። ሳይን አፕ ጊትሀብ ብላችሁ አካውንት መክፈት ነው። እዚህ ጊትሀብ ዶት ኮም ያውን ገብታችሁ ማለት ነው። ጊትሀብ ዶት ኮም ላይ ገብታችሁ አካውንት መክፈት ነው። እኔ ኦልሬዲ የራሴ አካውንት የራሴ ስላለኝ እዛ እገባለሁ ማለት ነው። የራሴ አካውንት አለ ይሄ። ስለዚህ ምንድን ነው የማደርገው ከዛ በኋላ ሪፖስተሪ የምትላለች ቸት ነው ታያችሁ። ሪፖስተሪ ያለች እዚህ ውስጥ እንገባለን። ሪፖስተሪ የምትለው ውስጥ እንገባለን ማለት ነው። ትንሽ ኢንተርኔት ያስቸግራል መሰለኝ ይቅርታ። እስከዛ በኋላ ምን የምናደርገው እነኚህ ፕሮጀክቶች ናቸው እነኚህ ፕሮጀክቶች ናቸው ማለት ነው። ስለዚህ እናንተ ምን እንደምታደርጉት ኒው ትላላችሁ። አዲስ ምን ለመክፈት ነው ፕሮጀክት ሪፖስተሪ እንከፍታለን ማለት ነው። አሁን እንግዲህ አካውንት ከከፈታችሁ በኋላ አካውንታችሁ ውስጥ ማለት ነው ኒው ብለን ፕሮጀክት ስም እንከፍታለን ማለት ነው። ስለዚህ በኋላ ኮዳችንን እዚህ ጋር ነው የምናስቀምጠው ማለት ነው። ስለዚህ እዚህ ጋር መተን አዲስ ሪፖስተሪ ስም ለምሳሌ ምንድነው ቡትካምፕ ላይ ፕራክቲስ ያደርጋችሁ ከሆነ የፈለጋችሁትን ስም ስጡት ብቻ ለፕሮጀክታችሁ። ለፕሮጀክታችን ለምሳሌ ምን እንበለው ዩቲዩብ ክሎን ልበለው ዝም ብዬ እንትን ዩቲዩብ ክሎን ብዬ ልበለው። ከዛ በኋላ ጀስት የፐብሊክ ኖርማል ዩቲዩብ ብቻ እነኚህ እንዳሉ ተዋቸው። ከዛ ክሬት ሪፖስተሪ ትላላችሁ ማለት ነው። በቃ ክሬት ሪፖስተሪ ስትሉ እዚህ ጋር ክሬት ያደርጋል ማለት ነው። እዚህ ጋር ክሬት አደረገ። ይሄን እንዳለ ትተውትና ወደ ምን ይላል ሁለተኛው ስቴፕ እቺ ሊንክ ትጫናላችሁ። ስለዚህ ጊት #scm.com ብላችሁ ስሉ እዚህ ላይ ያስገባችኋል ማለት ነው። ስለዚህ እቺን ጊት ኢንስታል ታደርጋላችሁ። እኔ ኦልሬዲ ኢንስታል ስላደረኩኝ ኢንስታል አድርጋችሁ ከዛ ኢንስታል ያደረጋችሁትን ትጭኑታላችሁ ማለት ነው ፒሲያችሁ ላይ። ከጫናችሁት በኋላ መጫኑን ለማረጋገጥ ምን እናደርጋለን ሲኤምዲ ላይ ትገባላችሁ። ከዋን ፕሮምፕት ላይ ትገቡና እዚህ ጋር አስቀመጥኩላችኋል። እዚህ ጋር ጊት ቨርዥን የምትላለች እቺን ቼክ ታደርጋላችሁ ማለት ነው። የኮፒ ታደርጉትና ጊት ቨርዥን ብላችሁ ቼክ ታደርጋላችሁ። ስሉት እዚህ መምጣት አለበት ነው ቨርዥኑን ማሳየት አለበት። እንዲህ ከሆነ ጊት ተጭኗል ማለት ነው። ጊት ተጭኗል። ስለዚህ ጊት ለምን እንደምንጠቀመው ነግራችኋለሁ። ይሄ ጊት ማለት ነው። ይሄ ጊት እንደሚሰራው እኛ ሎካል ላይ ያለውን ኮድ እዚህ ጋር ለምሳሌ ሪአክት ኮድ አለ። ይሄንን ኮድ ወዴት ነው ፑሽ ለማድረግ የሚያገዘን ይሄንን እና ነገ እዚህ የከፈትነውን አካውንት እነኚህ ሁለቱን ሊንክ የሚያደርገው ማለት ነው። ስለዚህ ሁለቱ ሊንክ የሚያደርግልን ነው ይሄ ጊት ማለት ነው። ስለዚህ ጊትን ኢንስታል አድርጋችሁ ኢንስታል መደረጉን ቼክ ታደርጋላችሁ በሲኤምዲ። እሺ እሱን ከጨረስን በኋላ ምንድን ነው የምናደርገው ቪኤስ ኮድ ላይ እንመጣለን። ቪኤስ ኮዳችን ላይ ትመጣላችሁ። ቪኤስ ኮዳችሁ ላይ ቪኤስ ኮዳችሁን ትከፍታላችሁ። ስለዚህ ቪኤስ ኮድ ከከፈታችሁ በኋላ ተርሚናሉን ነው የምንፈልገው። ተርሚናሉን ኮንትሮል ሺፍት ኪቦርድ እዚህ ጋር ማለት ተርሚናል ትጫናላችሁ። አሁን ተርሚናል ትነካላችሁ። ስነኩ ተርሚናል ያመጣላችኋል ማለት ነው። ስለዚህ ይሄን ተርሚናል ካመጣላችሁ በኋላ እዚህ ተርሚናል ውስጥ ምን ብለን እንጽፋለን? እዚህ ጋር አለ ጊት ኮንፊግ ማይነስ ግሎባል ብላችሁ እዚህ ጋር ዩዘር ኔማችሁን የትኛውን ዩዘር ኔም የጊትሀባችሁን ዩዘር ኔም ማለት ነው። እዚህ ጋር ጊትሀባችሁን ስከፍቱ የራሱ ዩዘር ኔም ይሰጣል። ለምሳሌ እኔ በረከት ሃይፈን ከተማ ነው። ይሄንን ታስገባላችሁ ማለት ነው። እዚህ ጋር ዩዘር ኔማችሁን ታስገባላችሁ እዚህ ጋር ይሄን ከዛኛው ጋር ሊንክ ኖርማሉን ጊትሀብ ከዌብሳይቱ ጋር ሊንክ እንዲያደርግላችሁ ማለት ነው። እሱን ካላችሁ በኋላ ከዛ በኋላ ደግሞ ኢሜይላችሁን ታስገባላችሁ። የትኛውን ኢሜይላችሁን ጊትሀብ የከፈታችሁበትን ማለት ነው። ጊትሀብ የከፈታችሁበትን ኢሜይል ታስገቡለታላችሁ ማለት ነው። እዚህ ጋር ጊትሀብ ቅድም ሳይን አፕ ስትሉ የከፈታችሁበትን ኢሜይል ታስገቡለታላችሁ እዚህ ጋር። ከዛ በኋላ ኮንፊርም ይሆናል ማለት ነው። ያን ከጨረስን በኋላ የሚቀረን ስቴፕ ምንድነው?
ኮዳችን ፑሽ ሳናደርግ በፊት እነዚህን ኢንስታል እናደርጋለን። እዚህ ኤክስቴንሽን ትገባላችሁ። እዚህ ኤክስቴንሽን ከገባችሁ በኋላ እቺ ምልክት ኤክስቴንሽን ጋር ትገቡና ጊት ኢግኖሮችን ኢንስታል አድርጓት። ከዛ ጊት ስትሪ እና ጊት ሌንስ እነዚህ ጊት ሌንስ በደንብ ይዋቸው ሰርች ያደርጋችሁ ኢንስታል አድርጓቸው። እነዚህ ኤክስቴንሽኖች ያስፈልጋሉ። ጊት ስትሪ ጊት ኤክስቴንሽን ፓክ ስፔሻሊ ይሄኛው በዋናነት የሚያስፈልገን ጊት ኤክስቴንሽን ፓክ እነኚህ ኢንስታል ታደርጋላችሁ ማለት ነው። እነዚህ ተጨማሪ ፐርፖዞች እንዳያገለግሏችሁ። ስለዚህ ከዚህ በኋላ ተርሚናላችን ላይ መተን አሁን ምንድነው የምናደርገው? እኔ ጋር አሁን ይሄ ፕሮጀክት አለ፣ የሪያክት ፕሮጀክት አለ። ለምሳሌ ያው ታያችኋል ብዬ አስባለሁ። ይሄ ፕሮጀክት አለ። ስለዚህ ይሄን ላደርግ ነው ወደ ጊትሀብ ላይ ፑሽ ላደርግ ነው ማለት ነው። ጊትሀብ ላይ ለማስቀመጥ ነው። እዚህ ጊትሀብ ላይ ላስቀምጠው ነው ማለት ነው ኮዴ። ስለዚህ ራሱን እዚህ ጋር ስቴፕ ይነግራችኋል። ቅድም አትዝጉት ያልኳችሁ ጋር መጣችሁ ጊትሀብ ኢኒሻላይዝ እንሰራበታለን ማለት ነው። መጀመሪያ ምን የምናደርገው መጀመሪያ ጽፌላችኋለሁ እዚህ ጋር መጀመሪያ ሁለት ስራ ነው የምንሰራው። የመጀመሪያው ስራ ምንድነው? አዲስ ገና ፕሮጀክት የምንከፍት ከሆነ እንደዚህ አዲስ ፕሮጀክት የምንከፍት ከሆነ አዲስ ፕሮጀክት ገና ክሬት ያደረኩት ፕሮጀክት ነው። ይሄን ፕሮጀክት ምን ለማድረግ ነው የፈለግነው እኛ ወደ ጊትሀብ ፑሽ ለማድረግ ነው። ስለዚህ የምንጠቀመው ይሄን የመጀመሪያውን ስቴፕ ነው ማለት ነው። ይቺን ስቴፕ ነው። ግን ኦልሬዲ ፕሮጀክቱ ካለን እና አዳዲስ ነገር መጨመር የምንፈልግ ከሆነ ይቺን ሶስቷን ኮድ ብቻ ነው የምንጽፈው። ስለዚህ መጀመሪያ ኢኒሻላይዝ እናደርጋለን ማለት ነው። ኮዶቹን በደንብ ያዟቸው። ወይ ዲስክሪፕሽን ላይ ወይ ግሩፕ ላይ ማስቀምጥላችኋለሁ። ጊት ኢኒት እንላለን። መጀመሪያ ኢኒሻላይዝ እናደርጋለን። ኢኒሻላይዝ ተደረገ ማለት ነው። ስለዚህ ምንድነው የምናደርገው መጀመሪያ ጊት አድ ኦል ሁሉም አድ እናደርጋቸዋለን ማለት ነው። ጊት አድ ኦል ሁሉም አድ ተደረጉ። ጊት ኮሚት ማይነስ ኤም ጊት ኮሚት አድርጋችሁ ማይነስ ኤም ትሉና እዛ በእንትን ውስጥ ሚሴጅ ትጽፋላችሁ የፈለጋችሁትን። ኢኒሻል ኮሚት ልበል። ይሄ ኢኒሻል ኮሚት ልበል። ኢንተር እንላለን። ከዛ እነኚህ ክሬት ያደርጋቸዋል ማለት ነው። ከዛ በኋላ ምንድነው ጊት ሪሞት አድ ኦሪጅን ይሄ ነው የሚወስነው። ጊት ሪሞት አድ ኦሪጅን ብለን እዚህ እንመለስና እዚህ ጋር ኮድ አለች ካያችሁት እቺ እዛው ጊትሀብ ክሬት አድርገነው ፕሮጀክት ላይ ማለት ነው። እሷን ኮፒ አድርገን እንወስዳታለን። ኮፒ አድርገን እንወስዳትና እዚህ ጋር ፔስት እናደርጋታለን። ዩቲዩብ ክሎን ብዬ ክሬት ያደረኩት ማለት ነው። እሱን ሊንክ እንወስዳለን። ከዛ በኋላ እንጨምራለን ማለት ነው። ስለዚህ ሊንክ ሆነ ከማን ጋር? ይሄ ፕሮጀክት እና ይቺኛዋ ሊንክ ሆነች ማለት ነው። ስለዚህ ከዛ በኋላ ጊት ብራንቻችን ቼክ እናደርጋለን። ብራንቻችን ማስተር ነው። ወደ ሜን መውሰድ አለብን። ወደ ሜን የሚባል ብራንች አለ። እሱን በሰፊው እናያለን። ጊት ቼክ አውት ማይነስ ቢ ሜን እንላለን ማለት ነው። ቼክ አውት ማይነስ ቢ ሜን ስዊች ቱ ኒው ብራንች ሜን እንላለን ማለት ነው። ስለዚህ ከዚህ በኋላ ይሄን ካደረግን በኋላ መጨረሻ እንዲመጣን ፑሽ ማድረግ ነው። ጊት ፑሽ ኦሪጅን ሜን ጊት ፑሽ ኦሪጅን ሜን። ይሄን ካደረግን በኋላ ምን ፕሮጀክታችን ወደ ጊትሀብ ምንልና ፑሽ ነው። አያችሁ ሙሉ ፑሽ ሆኖ ያልቃል ማለት ነው። ስለዚህ ሪፍሬሽ ላድርገው ይሄንን ፔጅ F5 ነክቼ ሪፍሬሽ አድርገው ምን ይፈጠራል? ፕሮጀክታችን እንዳለ ምን ይሆናል? ወደዚህ ይመጣል ማለት ነው። ያችሁት እንዳለ ኮዱ እንዳለ ወደዚህ መጣ ማለት ነው። ስለዚህ ኮዱ ወደዚህ መጣ። አሁን ምን አደረኩኝ ማለት ነው? ይሄንን እዚህ VS ኮድ ላይ ያለውን ፕሮጀክት ፑሽ አደረኩት ማለት ነው። ስለዚህ ወደዚህ መጣ። ቀጣዩ ስቴፓችን ምንድን ነው የሚሆነው ማለት ነው? ደግሞ በየጊዜው ለምሳሌ ፕሮጀክታችንን አፕዴት ስናደርገው ጊትሀብ ላይ አፕዴት ማድረግ አለብን በየጊዜው። ለምሳሌ ቡት ካምፕ ኤንቫይሮንመንት ኢዝ ሬዲ ለምሳሌ ዊ ዲድ ኢት በዘነዘና አልበል እንዲህ ሳደርገው አፕዴት የሆነውን እንትን ያሳየኛል። እዚህ ጋር ትንሽ ታይም ይወስዳል መሰለኝ። አፕዴት የሆነ ነገር አፕዴት ስናደርግ እዚህ ጋር ያችሁት ምልክት ይቀየራል፣ አፕዴት ይሆናል። ስለዚህ በየጊዜው እናንተ ታስክ ሰብሚት ስታደርጉ ምናምን የምታደርጉት አፕዴት አድርጋችሁ ከጨረሳችሁ በኋላ ወይም ቀኑን ሙሉ ሰርታችሁ ከጨረሳችሁ በኋላ ወደ ጊትሀባችሁ መግባቱን ለማሳወቅ እንደምታደርጉት ይቺን ስቴፕ ነው የምትከተሉት። ሶስቷን ብቻ አድ እናደርጋለን፣ ኮሚት እናደርጋለን፣ ፑሽ። ጊት አድ ኦል ጊት ኮሚት ማይነስ ኤም እንልና ሜሴጅ የምንጽፈው ዘ ሜን አፕ የፈለጋችሁት መጻፍ ትችላላችሁ። አፕ ቢን ቼንጅድ እንላለን ማለት ነው እንላለን። ከዛ
ጊት ፑሽ ኦሪጂን ሜን ሶስቱን ብቻ ነው ሁሌ በቃ አንዴ ክሬት ካደረግን በኋላ እነዚህ ሶስቱን ኮማንዶች ብቻ እየተጠቀምን ነው የምናደርገው ወደ ጊትሃብ ፑሽ የምናደርገው ማለት ነው። ጊት ፑሽ ኦሪጂን ሜን በቃ አዲስ አፕዴት ያደረኩት ነገር ፑሽ ይሆንልኛል ማለት ነው። ስለዚህ ዲዲት በዘነዘና ያልነው የት ማግኘት አለብን? app.tsx እዚህ ውስጥ ማግኘት አለብን ማለት ነው። ኮዱን ከፍቼ ለው ዲዲት በዘነዘና የሚለው እሱ መግባት አለበት ማለት ነው ተቀይሮ እዛ አፕ ሜን ያው ዲዲት በዘነዘና ያውታ መጥቷል አያችሁት አይታችሁት ከሆነ ሜሴጃችንም ዘ ሜን አፕ ሃቭ ቢን ቼንጅድ ያለው እዚህ ጋር ይመጣል ማለት ነው ሁሉም ነገር። ስለዚህ በዚህ መሰረት ነው የምናደርገው ኮዳችንን ወደ ጊትሃብ ፑሽ የምናደርገው ማለት ነው። ያልገባችሁን ጥያቄ የሆነባችሁ ነገር ልትጠይቁን ትችላላችሁ። እዚህ ዲስክሪፕሽን ላይ ቻናሉን አስቀምጥላችኋለሁ እዛ ላይ እየገባችሁ ማየት ትችላላችሁ። ኦር የቡት ካምፕ ግሩፕ ላይ አስቀምጥላችኋለሁ። ያን የተከተላችሁ ኮማንዶቹን ኮዶቹን እዛ ላይ መጻፍ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ።